ሲወዱ እነኚህን ምልክቶች አስተውለንባቸው ሊሆን ይችላል። ከዛ ከፍ ሲል ደግሞ እህቶቼ ይሄን እየሰማችሁ ያላችሁ በእናንተም ገጥሟችሁ ሊሆን ይችላል። ወንድ ልጅ ከልቡ ሲወድና ሲያፈቅር ባላቸው የፍቅር ግንኙነት ላይ የተረጋጉ ከሆኑ የሚፈልጉትን ነገር ላንቺ ለማናገር ሊሆን ይችላል፣ ሐሳባቸውን ያካፍሉሻል ማለት ነውና ወንድ ልጅ ብዙ ጊዜ እንዳውም እዚህ ነገር ላይ ቆጠብ ይላል ማለት ነው። ብዙ ባሰበው ቁጥር ወይም ደግሞ ሁሉ ነገር ባሳሰበው ቁጥር ያማክርሻል ማለት አይደለም፣ ግን አንዳንድ ሐሳቦች አንዳንድ አይዲያዎችን ላንቺ ሼር ያደርግሻል ማለት ነውና እንደዛ ያ ወንድ እጅግ በጣም እንደሚወድሽና ላንቺ ትልቅ ክብርና ቦታ እንዳለው እንዳፈቀረሽም የምታይበት ምልክት ነው ማለት ነውና አለ አይደል ይሄ ኮር የሆነውን የሚያስጨንቀውን ወይም የሚያሳስበውን መፍትሄ ትሆኛለሽ ብሎ በሚያስብበት ሐሳቦች ላይ የተመረጡ ሐሳቦችን ይዞ ወደ አንቺ ይመጣል ማለት ነውና እንደዛ በሚያደርግበት ሰዓት ሌላ ጎበዝ ምንም እኛ ብልህ ብንሆን ከሰው ጋር ልንፈታቸው የሚገቡ ሐሳቦች ይኖራሉና እንደዛ አይነት ነገሮችን ይዞ ወደ አንቺ ሲመጣና አንቺ የመፍትሄ አካል እንድትሆኚ ከፈለገ ያ ወንድ እጅግ በጣም ከልብ ውስጥ እንዳለሽ የምታይበት ምልክት ነው ማለት ነው። ሌላኛውና ሁለተኛው ነጥቤ ደግሞ ወንድ ልጅ በጣም እንደወደደሽና ላንቺ ትኩረት እንዳለው የምታይበት አንዳንዴ ስለራስሽ ሊሆን ይችላል፣ ስለገጠመሽ ነገር ሊሆን ይችላልና አውርተሹ ያንን ነገር በፍጹም አይረሳም ማለት ነው። በፍጹም ምናልባት አንቺ እንደውም ረስተሹ የሆነ ነገር ሁሉ ሊያስታውስሽ ይችላል ማለት ነውና ወንድ ልጅ ላንቺ ትልቅ ቦታና ላንቺ ትልቅ ፍቅር እንዳለው የምታቂበት ካንደበትሽ የሚወጡትን እያንዳንዱን ነገሮች የሚያዝና የማስታወስ ነገር አለው ማለት ነው። ምክንያቱም አንቺ የገጠመሽን የልጅነት ነገር ሊሆን ይችላል፣ ብቻ በአንድም በሌላ መንገድ አንድ ላይ ስትሆኑ ያወራሹን ነገር ከረጅም ጊዜ በኋላ እንኳን ያንን ነገር የማስታወስ ኃይልና የማስታወስ አቅም ሲኖረው ታያለሽ ማለት ነውና ያ ነገር እኮ አንቺ ምናልባት ረስተሽዋል ማለት ነው። እንደነገርሹ ራሱ ሜቢ ትዝ ላይልሽ ሁሉ ይችላል። ይሄንን ምልክት ታይበታለሽ ማለት ነው። አንቺን ለማስደሰት ባለ በሌለ አቅሙ ይጣጣራል ማለት ነው። ብዙ ጊዜ እንደውም አይተን ከሆነ ወንዶች የልባቸውን የሆነች የረጋችባቸውን ሴት ከማግኘታቸው በፊት ለገንዘባቸው በዛ ደረጃ ትኩረት አይሰጡም አይደለ? ከጓደኞቻቸው ጋር ወጥቶ መዝናናት ሊሆን ይችላል፣ በዛ ደረጃ ነው። ግን ካንቺ ጋር ሲሆን ገንዘብ ራሱ ጊዜ እንደውም ወንድሞቻችን ሲወዱና ሲያፈቅሩ የምናይባቸው ነገር ባለ በሌላ አቅማቸው ተፍ ማለትን ነው የሚፈልጉት። ያ ማለት ያቺን ፍቅረኛቸውን ደሰት እንዲሷ ጋር ነው ይሄን ዊኬንድ ማሳልፈው ወይ ከሷ ጋር ነው ፕሮግራሜ ምናምን ብሎ ጓደኞቹን ራሱ እንደዛ ይላል ማለት ነውና ሲወዱ እነኚህን ምልክቶች አስተውለንባቸው ሊሆን ይችላል። ከዛ ከፍ